ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለን። ቢሸይኢን በአንዳች ነገር አዩብ አለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነብይ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ ሰጪ ለጋሽ፣ አረ ይህን ነገር አንሳልኝ ብለህ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርጎ ሰላም፣ ደስታ፣ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት አረ ወላሂ አላህን አፍረዋለሁ 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ። ሚነል ኸውፍ ከፍራቻ ይህም ፈተና ነው። ወልጁዕ ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ወነቅሲ ሚነል አምዋላ ከንብረትን በማጓደል እንፈትናቸዋለን፣ እንሞክራቸዋለን። ወለአንፉሲ ከነፍስም ከቤተሰብ አንዱን በመውሰድ እናት፣ አባት፣ ልጅህን፣ ሚስትህ፣ ቤተ ዘመዶችን የሆኑን አካል በመውሰድ እንሞክራቸው። እኛም የአላህንም ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን ወደ እሱም ተመላሾች ነን፣ ሁላችንም እንጓዛለን የሚሉትን አበስራቸው። ዱንያ ፈተና ናት። ፈተና ለማንም አይቀርም ዱንያ ላይ እስካለን ድረስ። ይህ ፈተና ሲመጣ ግን ጽናት ይጠበቅብናል። አደጋው የደረሰበት ሰው ምን ይጠበቅበታል? የወሰደው ማን ነው? አላህ ነው አይደል? የሚተካውስ ማን ነው? አላህ ነው። ይህን ታሪክ እናያለን ዛሬ ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለን። ቢሸይኢን በአንዳች ነገር ሚነል ኸውፍ ከፍራቻ ይህም ፈተና ነው። ወልጁዕ ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ወነቅሲ ሚነል አምዋላ ከንብረትን በማጓደል እንፈትናቸዋለን፣ እንሞክራቸዋለን። ወለአንፉሲ ከነፍስም ከቤተሰብ አንዱን በመውሰድ እናት፣ አባት፣ ልጅህን፣ ሚስትህ፣ ቤተ ዘመዶችን የሆኑን አካል በመውሰድ እንሞክራቸዋለን። ወሰመራት ከፍራፍሬው ከእህሉም ከምኑም እንደዚሁም ይህን ደረሰልኝ ሊበቅል ነው አረንጓዴ የሆነ ስትል የዛኔም በማውደም እንሞክራቸዋለን አለ አላህ። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው። አላህ እንደሚወዳቸው አላህ ጀነት ቃል እንደገባላቸው ታጋሾችን አበስራቸው። ኢነላሃ ዩሂቡ ሳቢሪን አላህ ታጋሾችን ይወዳልና ታጋሾችን አበስራቸው። ማን ናቸው? አለዚነ ኢዛ አሳበትሁም ሙሲባ እነዚያ መከራ በነካቸው ጊዜ ቃሉ የሚሉ ኢና ሊላህ እኛም ለአላህ ነን። የአላህ ነን። እንኳን የጠፋው ንብረቴ፣ እንኳን የወደመው ንብረቴ፣ የሞተው ልጄ፣ የሄደብኝ ቤተሰቤ፣ እኔስ የማስ ንብረት ነኝ? እኛም የአላህ ነን ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን ወደ እሱም ተመላሾች ነን፣ ሁላችንም እንጓዛለን የሚሉትን አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚያ በእነርሱ ላይ ከጌታቸው የሆኑ ሰለዋቱ ሚን ረቢሂም ወረሕማ እዝነትና ውዳሴ ከጌታቸው የሆነ ውዳሴ እዝነት በእነሱ ላይ አለ። ወኡላኢከ ሁሙል ሙህተዱን እነርሱም ናቸው ወደ እውነት የተመሩ ትክክለኛውን መንገድን ያዙ የተመሩ እነሱ ናቸው ብሎ አላህ በዚህ መልኩ ገለጻቸው። ፈተና ይመጣል፣ እንሞክራለን። የምንፈተንበት አይነት ይለያያል። በዚህ ሰዓት ግን እንደ ሙስሊም ምንም ፈተና ሲመጣ መሰበር አይደለም። ነገም ሌላ ቀን ነው። አላህ የተሻለ ያመጣል፣ ይቀይርልኛል፣ ለኸይር ነው የሚለው ነገር ውስጣችን ሲመጣ ወላሂ በተስፋ በአላህ ላይ ባለን እምነት የተሻለ አላህ ያመጣል ያለምንም ጥርጥር። ይጠራጠራል? አላህ አዩብን እኮ ቁርአን ላይ የነገረ ይሄ ነው፣ ሌላ አይደለም። አዩብ አለይሂ ሰላም በጣም ሀብት ነበራቸው። ሀብታቸውን ወሰደ፣ ልጆቻቸውን ወሰደ፣ 2 በበሽታ አሰቃያቸው። ስንት? 3 በሽታው የቆየባቸው በህመም የቆዩት 18 ዓመት ነው። አዩብ አለይሂ ሰላም
ቤተሰብ ንብረታቸው ልጆቻቸውን ወሰደባቸው፣ ሀብታቸውን ወሰደባቸው። ያ ሁሉ ግን ሆኖ ወደ አላህ ተጠጉ። አላህ ቁርአን ላይ ወአዩብ አለ፣ አዩብን አውሶ አለ። ለማን? ለነቢዩ ዓለይሂ ሰላቱ ወሰላም። ለኡመትህ ዜናውን ንገራቸው ያን መንገድ እንዲከተሉ እያለ ነው። ወአዩበ አዩብንም አውሶ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ። አዩብ መቼ ነው የተጣሩት? አዩብ ዓለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነቢይ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ ሰጪ ለጋሽ፣ አረ ይህን ነገር አንሳልኝ ብለህ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርጎ ሰላም፣ ደስታ፣ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት? አረ ወላሂ አላህን አፍረዋለሁ። 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ የትና የት ይነጻጸራል አሉ። ሱብሃንአላህ። ነገር ግን እጃቸውን መቻነሱ ህዝቦች፣ ጠማማ ህዝቦች አሉና የአላህን ነቢይ የሚወጅሉ የአላህን ነቢይ የሚከሱ አረመኔ ህዝቦች ነበሩና አዩብ እኮ እንደሚሰቃየው የሰራት ወንጀል አለ፣ ያ ወንጀል ነው እንደሚያረገው አሉ። የዚህ ጊዜ አላህ ወአዩበ አዩብን አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ፣ በተጠራ ሰዓት የሚደርስ ማን ነው? አላህ ነው። ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ወላሂ ያለምንም ጥርጥር ይህን ቀን ይቀይሯል። ሚጠራጠራል? እኛ በአላህ ላይ እምነት ይኑረን የቂን ይኑረን እንጂ ወላሂ አላህ የሆነ ነገር ይስጣል፣ ይወስዳል፣ ትምህርት ያሳያል፣ ከዛ ደግሞ ይተኳል። ቁርአኑ ይህን ነው የሚለው። ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ ምን አለ? እኔ አሉ አዩብ መሰኒየ ዱሩ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። ከአላህ ውጭ አዛኝ የለም። ወላሂ የአዛኞች ሁሉ አዛኝ፣ እዝነቱ ሰፊ የሆነ ከቁጣው እዝነቱ ያሸነፈች ጌታ ማለት አላህ ብቻ ነው። አሐዱ ሰለፍ ምን አሉ? ነገ የውመል ቂያማ ሂሳብ የሚተሳሰብ ምርመራ የሚያደርግ እናት አባት ይሁኑ ቢባል አልፈልግም። እናት ለልጇ ዛሬ እንዴት ነው ህይወት የምትከፍለው? አባት ለልጁ ዛሬ እንዴት ነው የሚሆነው? የሁሉ መከራ የሚታይበት አባት እዚህ እየተሯሯጠ የሚሆነው ለልጁ ነው አይደል? ነገር ግን አሉ አሐዱ ሰለፍ ነገ የውመል ቂያማ ሂሳብ ምርመራ የሚያደርግ እናት አባት ይሁኑ ቢባሉ አልፈልግም። ለምን? ከእናት ከአባት የበለጠ አዛኙ ማን ነው? አላህ ነው። ስለዚህም አዩብ ምን አሉ? ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ አዛኝና። አላህ የዚህ ጊዜ ምን አለ? ፈስተጀብና ለሁ ለሱ ጥሪውን ተቀበል ነው፣ ዱዓውን ተቀበል ነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ ያለበትን የደረሰበትን ጉዳትንም ደግሞ አስወገድንለት፣ አነሳንለት አለ አላህ። ወአተይናሁ አህለሁ ወሚስለሁም ማዕሁም አለ አላህ ቤተሰቦቹን ከነርሱም ጋር መሰላቸውን ሰጠነው አለ አላህ። ሱብሃንአላህ። አየ የወሰደባቸውን ቤተሰብ ተካላቸው፣ ንብረታቸውን ተካ፣ ጤናቸውን መለሰላቸው፣ እሱ ያለበትን ችግር በአጠቃላይ አስወገድን አለ አላህ። ረሕመተ ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን ለተገዢዎች ማስገንዘቢያ ነው። አላህን ለሚገዙ ለአላህ ባሪዎች ትምህርት እንዲሆን ሲል ይሄን አደረግን። አላህ ነው ነገሩ የሚቀይረው። ኡሙ ሱለይም ምትባል የአነስ ብኑ ማሊክ እናት ነበረች። ኡሙ ሱለይም የአነስ ብኑ ማሊክ እናት ጀግና ሴት ልጇን ገና ነቢዩ መዲና ሲመጡ ሰለላሁ ዐለይሂ ወሰለም እንዲኻድም የሰጠች ኡሙ ሱለይም የአቡ ጠላሃ ባለቤት ናት። አቡ ጠላሃ የአነስ ብኑ ማሊክ የእንጀራ አባቱ ነው። ከአቡ ጠላሃ የወለደችው ልጅ ሕፃን ልጅ ነበርና ይታመማል። ሲታመም እየታመመ እንዳለ አቡ ጠላሃ አይተዋል። ለስራ ይወጣል። እሱ እስኪመለስ ይሄ ልጅ ይሞታል። ኡሙ ሱለይም የሶብራ ውጤት፣ ሶብር የሚባል ነገር እንዴት ኸይር ነገር እንደሚተካ ትምህርት ለማሳየት ነው ምሳሌው ማመጣ። ልጇን ከፍና ጥግ ላይ ያስተኛች። ሞቷል እኮ ለአቡ ጠላሃ አለች። ማንም ሰው እኔ ሳልነግረው እንዳይናገር ብላ አካባቢው ላሉ ሰዎች ተናገረች። ለአቡ ጠላሃ ማንም የኖሬ እንዳይናገር አለች። አቡ ጠላሃ መጣ። ሲመጣ ራት አቀረበችለት። ራቱን በላ።
ያን ቀን ከሌላው ቀን የበለጠ ውቡን አቀረበች ለብሳ አጊጣ። ሱብሃንአላህ ምን አይነት ትዕግስት ነው! ልጅ ሞቶባት ከዛ በኋላ አብራው ተኛች። ከተኛች በኋላ ለአቡ ጠልሃ ጥያቄ ጠየቀችው። እንደው ጎረቤት የሆነ ዕቃ ቢያውሰን ያን ያወስኳችሁን ዕቃ መልሱልኝ ቢለን መመለስ የለብንም እንዴ? እንዴት አንመልስም? አመስግነን መመለስ አለብን። እንግዲያውስ በልጅህ ሂሳብ አድርካ አላህ ተሳሰብ። አላህ የወሰደብንን ንብረት ምን ብሎታል? ወስዶታል። ልጁን የሰጠን ማን ነው? አላህ። የሚወስደውስ ማን ነው? አላህ። አቡ ጠልሃ በጣም ተቆጣ። የተቆጣው በልጁ መሞት አይደለም፣ የአላህ ውሳኔ ነው። ግን ልጄ ሞቶ እንዴት ከአንቺ ጋር እንደዚህ ይሆናሉ አይነት ስሜት። ይህንን ለነቢዩ ዓለይሂ ሰላቱ ወሰላም እናገራለሁ አለና ነቢዩ ዓለይሂ ሰላቱ ወሰላም ጋር ሄደ። ለነቢዩ ነገራቸው የተከሰተው። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አረስቱም ለይላ፣ ዛሬ ሌሊት ከእሷ ጋር ግንኙነት አድርገሃል አሉ። ቃለ ነአም። ቃለ አላሁማ ባሪክ ለሁማ፣ አላህ ወይ የዛሬዋን ሌሊት ለነሱ ባርክላቸው ብሎ ዱዓ አደረጉ። ያ ቀን የተረገዘ የተወሰነ ልጅ ነበር፣ ተወለደ። ወንድ ልጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስም ያወጡለትም ነቢዩ ናቸው። አብደላህ አሉት። የሶብር ውጤት ይህ ወንድ ልጅ አድጎ ይላል ኢብኑ ዑየይና ሲናገር፣ አድጎ 9 ሁፋዞችን ወንድ ልጆችን 9 ሁፋዝ ወንድ ልጆችን አላህ ለገሰው። የተሻለ ይተካል አይተካም? ይተካል። ስለዚህ ነገ ሌላ ቀን ነው። አላህ የሆነ ሙሲባ ሲያመጣ የሆነ ትምህርት ሊሰጠን ነው። ይተካል ያለምንም ጥርጥር። አላህ ጀባር ነው አይደል? ጀባር ምንድን ነው? አምባገነን ለሆኑ ሀያል ለሚሉ የሚሰባብር ነው። በሌላ ትርጉም ውስጥ ጀባር የተሰበረን የሚጠግን ማን ነው? አላህ ነው። የተሰበረን ልብ የሚጠግን፣ ሐዘንን ወደ ደስታ የሚቀይር፣ ድህነትን ወደ ሀብት የሚቀይር ማን ነው? አላህ ነው። ወላሂ ከአላህ ውጭ ማንም የለም። ስለዚህ ወንድሞች እጃችን ናንሳ፣ ያ ረብ እንበል። ጥቂት ጊዜ ናት፣ ያልፋል ይህ ጊዜ። ሶብር እናድርግ፣ ወደ ሌላው መርሐላ እንሸጋገር። በአላህ ያለን ተስፋ መቆረጥ የለበትም። ሙሲባ ይመጣል። ሙሲባ ሲመጣ፣ አደጋ ሲመጣ ፈተና ነው ብያቸዋለሁ። በዛ ፈተና ላይ መጽናት ቀደምቶች ይሁን። የሆነ ነገር ሲመጣ ለኸይር ነው። አንድ ቂሳ አስታውሰን በዚህ ሰልማን አልዓውዳ الشيخ ሰልማን አልዓውዳ ሐፊዘሁላህ አላህ ይጠብቃቸው። እስር ቤት ናቸው። አላህ ከስር አላህ ነጃ ይበላቸው። ሳዑዲያ ላይ እስር ቤት ነው ያሉትና አንድ ቂሳ ይናገራሉ። ስለ አንድ አሰሪና ሰራተኛ ታሪክ ነው የሚጠቅሱት። ሁለቱ አሰሪና ሰራተኛ አውሬ ያድናሉ ጫካ ገብተው። አንድ ቀን አለቃው አውራ ጣቱ ይቆረጥበታል። ሲቆረጥ ሰራተኛው ለኸይር ነው አለ። ለኸይር ነው? አዎ። የኔ ጣት ተቆርጦ? አዎ። አንተንማ እስር ቤት ነው የምከትህ ብሎ እኔ ጉዳት ደርሶብኝ ለኸይሩን ይለኛል ብሎ እስር ቤት ከተተ። ብቻውን ሊያድን ይወጣል። ሽፍቶች ያገኙታል። እነዚህ ሽፍቶች የሚያመልኩት ጣዖት ነው። ወደ አምላካቸው የሚቃረቡበት ለጣዖታቸው ማለት ነው። አምላክ ብሎ ለያዙት ጣዖት ማለት ነው። የውሸት አምላክ ማለት ነው። የሚቃረቡት በሰው ልጅ ህይወት ነው። የያዙትን ይዘው ይሄ ለአምላካችን ብለው የሰውን ልጅ ያርዳሉ፣ እዛ ያቀርባሉ። ይሄን አለቃውን አውራጣቱ የተቆረጠውን ይዘውት ሊያቀርቡ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎዶሎ ነገር አናቀርብም ብለው ይለቁታል። እውነትም ለኸይርን ያለኝ እውነትም ለኸይር ነው አለና ሂዶ ይፈተዋል። ዛሬ ይሄ ገጥሞኝ እንዲህ ሲል የኔም መታሰር ለኸይር ነው አለው። እንዴት አለ? ከአንተ ጋር ቦር ኖሮ የኔ ሙሉ ነበር፣ እኔ ነበር የሚያርዱኛል። ለኸይር ነው። የሆነ ነገር ሲመጣ አላህ የተሻለ ሊያመጣ ነው። አላህ ይቀይረዋል። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ ያ ሁሉ መከራ ሲፈራረቅባቸው ሶብር ታጋሹ ነው። ያ ሁሉ ነገር ሲሆንባቸው በሶብር አሳልፉት። የተሻለን ጊዜ አምጥቶላቸዋል፣ አላመጣላቸው። መዲና ሄዶ የተሻለ የሚወዷትን ሀገር አባሯቸው ነበር፣ ተቆጣጠሩት። ነገም የተሻለ ሆኖ ይመጣል ያለ ምንም በአላህ ላይ ተስፋ አለመቁረጥ። አላህ ዱንያ ላይ ለኛ ከሰጠን ትልቅ ስጦታ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ላይ ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሰብር፣ ለአንድ ሰው ሰፊ ሆነ የተሻለ ስጦታ አልተሰጠውም ከሶብር የበለጠ። እንደ ሶብር ኸይር ነገር የለም። ለምን? ሶብር የሚባለው ነገር በመከራ ጊዜ አይደለም። ሀብትም ሲመጣ ሶብር ያስፈልጋል። ምን ያስፈልጋል?
ሶብር ያስፈልጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጀበል ሊአምሪል ሙእሚን የሙእሚን ነገር እንደው እጅጉን በጣም ይገርማል አሉ። የሱ ነገር እጅጉን በጣም ይገርማል። ኢነ አምረሁ ኩለሁ ለሁ ኸይር የሱ ነገር ደግሞ ሁሉም ነገሩ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድ ኢላ ሊልሙእሚን ይሄ ደግሞ ለአማኝ ካልሆነ ለማንም የማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ ደስታ ሲመጣ ሸከረ አላህን ያመሰግናል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ወኢን አሳበቱ ደራኡ መከራ ሲመጣ ሰበረ ትዕግስት ያደርጋል ፈካነ ኸይረን ለሁ ዱንያ ከሁለቱ ውጭ አለ ሐዘን ወይም ደስታ ነው አይደል? በደስታው ሰዓት አላህን አመስግኑ። ጌታዬ ትላንት ባዶ ነበርኩኝ፣ ትላንት በቁንጣ ነበር ከክፍለ ሀገር የመጣሁት፣ ምንም አልነበረኝም ጌታዬ፣ ዛሬ ነው አንተ ያንበሻበሽከኝ የሰጠኸኝ አንተ ነህ ብሎ አላህን ካላመሰገነ እንደ ቃሩን በኔ በእውቀቴ በጥበቤ የተሰጠው ነው ብሎ መጻደቅ ከሆነ አላህ ይሰልጥበታል። ምድርን ዋጩ እንዳላት ይውጧል። መከራ ደግሞ ይመጣል። ያ ረብ የሰጠኸኝ አንተ፣ የወሰድከው አንተ፣ ሁሉም ነገር ንብረት ያንተ ነው፣ የምትመልሰውም አንተ ነህ ጌታዬ የተሻለ ተካልኝ ብሎ ዱዓ ሲያደርግ ደግሞ ለአዩብ እንደተካው ለሙ ሱለይም እንደሰጣት ለመሳሰሉት በታሪክ ላይ ብዙ ነገር ተከስቷል እንደሰጠ ወላሂ ላንተም ላንቺም ይሰጥሻል። ያለ ምንም እንትን ሶብር ማድረግ። ከዚሁ ጋር አያይዤ ይሄ መከራ ሲገለጽ አሳፋሪ ድርጊት ተከስቷል አይደል? ይሄ ቃጠሎ ሲመጣ የወንድሞች የእህቶች ንብረት ሲወድም በማገዝ ፋንታ ንብረትን ለማዳን በመሯሯጥ ፋንታ ነገር ግን የሰው ንብረት የዘረፉ የሰረቁ አሉ አይደል? ወላሂ ያሳፍራል። እዝነት መኖር ሲገባ አይዟችሁ የኛ ወገን ለመስጊድ ምትደርሱ፣ ለታመመ ምትደርሱ፣ ለተቸገረ ምትደርሱ ብሎ በዛን ሰዓት አጋርነትን ማሳየት ሲገባ የሰው ንብረት የዘረፍክ የወሰድክ ይሄን መልእክት የሚደርስህ በአጠቃላይ አላህን ፍራ፣ መልስ። እሳት ነው ይዘህ ሄድከው፣ እሳት ነው ይዘህ ሄድከው። ቤት ውስጥ ደስታ አይደለም ሐዘን ነው ይዘህ የገባኸው። የሰው ንብረት ወላሂ እሳት ነው። ያለ ሐቅ የወሰድከው ንብረት እሳት ነው፣ ደስታ የለውም። መልስ። ስንቱ ንብረቱ ተወሰደ፣ ተዘረፈ። በዛ መከራ ሰዓት ሰው የሰው ነፍስ ለማዳን ወይም ንብረት ለማዳን ነው ሐሳቡ ሌላ ቦታ ነው የሚሆነው። ያንን አዳኝ መስሎ አዛኝ መስሎ ገብቶ የስንቱ ንብረት የዘረፈ ብዙ አለ። ወላሂ እሳት ነው ያለ ምንም እንትን። እነዚህ ሰዎች ደግሞ ተበድለዋል። እነዚህ ሰዎች ተበድለው ደግሞ ያ ረቢ ሲሉ ያለ ምንም ጥርጥር ልብ በል አላህ ይቀበላቸዋል። ተበዳይ ልብ በሉ ተበዳይ፣ አሁንም ደግሞ አለ ተበዳይ ሰው መጥፎም ይሁን ጥሩ ተበድሎ ግን ያ ረብ ካለ አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን አሉ። የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጂረን ፋጂር አመፀኛ ቢሆንም ፈፉጁሩሁ አላ ነፍሲሂ ፋጂርነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊር እንኳን ቢሆን ከኢስላም ውጭ እንኳን ቢሆንም ተበድሎ ያ ረብ ካለ አላህ ይቀበለዋል። ክህደቱ ለራሱ ነው። በተበደለው ጉዳይ ግን አላህ ፍትህን ስለሚወድ ከተበደለ ጎን ስለሆነ አላህ ሁሌም አላህ የተበዳይ ዱዓ ይቀበላል። በማገዝ ፋንታ የሰው ንብረት ይወሰዳል። ያሳፍራል ወላሂ። ተበዳይ ማንም ይሁን ማንም ያለቀሰብን ሰው ካለ ወላሂ እንፍራ። ቡኻሪ ሙስሊም የዘገቡትን ታሪክ አንድ ታሪክ እዚህ ልጥቀስላችሁ። ዑርዋ ኢብኑ ዙበይር ይባላሉ። ታሪኩ የሚናገሩት أن سعيد بن زيد ابن عمرو ابن نفيل رضي الله عنه يتلك صحابة خاصمته أروى بنت عوس. أروى بنت عوس متبال سيت كسستشو إلى مروان ابن الحكيم. مروان ابن الحكيم يبال يمسلموش دانيال كسستشو من بلا ودعت أنه أخذ شيئا من أرضها. السو كسا مدر تنش نقر ندو السدبات ندو قفابات أرقى سمونا أتفتا كسستشو. كذا بوالا فقال السعيد إن كس سيكرببات سعيد ميبالو صحابي من على أنا كنت آخذ شيئا من أرضها أني ننكسوا مريت تنش منكو موسدو بعد الذي سمعت من رسول الله صلى الله عليه وسلم كالله ملك تنيا كنبي عليه الصلاة والسلام
ያን የመሰለ ምክር አስተምሮ ከሰማው በኋላ አለ ዳኛው ምን አለው ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነብዩ ዐለይሂ ሰላቱ ወሰላም የሰማው ምንድነው አለ ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ መን አኸዘ ሽብራን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዕ አራዲን የአንድ ሰው ንብረት አንድ ስንዝር ያለምንም በበደል ማለት ነው በዙልም ያለ ሐቁ የወሰደ አንድ ስንዝር 100 ካሬ 200 ካሬ ከዛ በላይ ሲወሰደ እሱ አንድ ስንዝር የወሰደ ነገ የውመል ቂያማ 7 ምድር ይጠለቅለታል ብሎ አስተምረውኝ ገስጸውኝ ነው የሷን መሬት ምነካው አለ فقال له مروان ዳኛው ምን አለው لا اسالك بينه ከዚህ በኋላ ማስረጃ አምጣ ብዬ بعد هذا አልጠይቅህም ይሄ በቃል አለው فقال سعيد ተበድሏል አይደል የተበደይደዋል ልብ በሉ اللهم الله ወይ إن كانت كاذبة እቺ ሴት ዋሾ እንደሆነች فعمي بصرها አይኗን አውረው وقتلها في أرضها በዚህ በከሰሰችኝ መሬትም ደግሞ ግደላታል قال فما ماتت حتى ذهب بصرها ኦርዋ ሲናገር እቺ ሴት አልሞተችም አይኗ የተወገደ የሆነ ቢሆን እንጂ አይነ ስውር ሆነች وبينما هي تمشي في أرضها በዛው በምድር ላይ ስትጓዝ إذ وقعت في حفرة አንዱ ጉድጓድ ላይ ወደቀች فماتت ሞተች ይላል ኢማም ቡኻሪ ሙስሊም የዘገቡት ኢማም ሙስሊም ለብቻቸው ደግሞ ምን ይላል ሲናገሩ وأنه رآها እሱ ተመልክቷታል አምያ አይነ ስውሩና تلتمس الجدور ግድግዳ ትዳብሳለች አይነ ስውር የሆነ ሰው ሚነካ ነገር ይፈልጋል አይደል ይዳብሳል ግድግዳ ትዳብሳለች فقال እንዲህ እንትን ነበር እሷ أصابتني تقول እንዲህ እንትን ነበር أصابتني دعوة السعيد የሰዒድ ዱዓ ነው ያገኘኝ ትላለች እንደበደለች ታውቃለች ዱዓ እንዳደረገባት ታውቃለች የሰዒድ ዱዓ ነው ያገኘኝ وأنها مرت على بئر في الدار التي خاصمته فيها በዛው በከሰሰችው መሬት ላይ ጉድጓድ ላይ ስታልፍ ወደቀች فوقعت فيها فكانت قبرها ይላሉ እንደውም እዚህ ቀብሯ ምሱ ሆነ ተበዳይ ያ ረብ ብሎ አልቅሶብን ስንቱ አለቀሰ ህዝብ አለ والله ይሄው ቤታቸው ተቀመጠ ይሉ ትላንት ነበረ ገንዘብ ትላንት ኪስ ነበር ሞልቶ ነበር ዱንያ እንዲናት ንብረት ወድሞ ልጆቹን ማብላት ያቃተ ልጆቹን የሆነ ነገር እንኳን ለልጆቹ መግዛት የከበደው ስንትና ወንድምና እህቶች አሉ ታዲያ እነዚህ ያለቀሱብን ነው አንተ የሰው ንብረት የምትወስደው እነዚህ ያለቀሱብህ ነው እንደው ይዋጥልሃል ያ ገንዘብን ስትለብስበት ምን ስትልበት ስትዝናናበት ያስደስታል እንደው አላህን ፍራ መልስ የሰው ንብረት እኛ ላይ ምን ይጠበቃል ሚለውን ከመናገሬ በፊት ሁለት ነጥብ ነው ይቀረኝ ዱንያ ምንድናት እንደዚህ ናት ምጠፋ ናት አላህ ቁርአን ላይ ዱንያን ተመልከቱ ስንት ዓመት ያፈሩት ንብረት ወንድሞች በአንድ ቀን ወይም በሰዓታት ነው አይደል ይወደሙ አይደል ብዙ ዓመት ይፈራ ዱንያችን ናት ባህሪዋ አላህ ቁርአን ላይ ሲናገር እንደዚህ አለ ኢንማ መሰሉል ሐያቲ ዱንያ የቅርቢቷ ህይወት ምሳሌ እኮ ማለት አለ አላህ ከማኢን አንዘልናሁ ሚነ ሰማ ከሰማይ እንዳወረድነው ውሃ ነው አለ فاختلط به نبات الارض አለ ከሰማይ የወረደ ውሃ ከምድር በሚበቅለው ቡቃያው ምኑ ተቀላቀለ አለ አላህ Subhanahu Wa Ta'ala مما ياكل الناس والانام የሰው ልጆችና እንስሳቶች የሚበሉት ሰው ልጆች የሚበሉት ፍራፍሬው ቡቃያው አለ ግጦሹ ደግሞ እንስሳው ይበላል አለ حتى اذا اخذت الارض زخرفها አለ ምድር ጌጧን በያዘች ጊዜ ያማረች ጊዜ ወዘየነት የተዋበችም ጊዜ የተጋጌጠች ጊዜ وظن اهلها ባለቤቶቿ ያንን አዛርት የዘሩት ምን ያሉት የተከሉት ምን ያሉት ባለቤቶቹ ገመቱ አሰቡ انهم قادرون عليها እኛ በሷ ላይ ቻይነን ብለው ምን በቃ የዓመት በጀት አለ ምን በለው ምን ጠጣው አሁን እዚህ በቅሎልናል ምን ብሎልናል በቃ ብሎ አሰቡ ገመቱ አለ አላህ አታሃ አምሩና ነገር ግን የኛ ትእዛዝ መጣ ለይለን አው ነሃረን በሌሊት ወይም በቀን فجعلناها حاسدا كأن لم تغن بالامس ትላንት እንዳልነበረችው አደረግናት እንደታጨደ እሳት እንደበላው አለ አይደለ አመድ አደረግነው አለ አላህ كذلك نفصل الآيات لقوم يتفكرون
እንዲህ በዚህ መልኩ ለሚያስተነትኑ ሰዎች እናብራራለን አንቀጾቻችን አለ አላህ Subhanahu Wa Ta'ala። ዱንያ ዛሬ ያዝናስን ነገ መጣፋናት። ይሄ ትምህርት እየሰጠን ነው። ስለዚህ ሁሌም አኺራን ማሰብ እንዳለብን አላህ ትምህርትም ይሰጠናል። ዱንያ እንዲህ ናት። የዱንያን ቀድሯን ልናውቅ ይገባል። በመጨረሻ እኛ ላይ የሚጠበቃል። ስንት ጎረቤቶች አሉ ይሄ ንብረት የወደመባቸው የምናቃቸው። ከነሱ ጎን ልንቆም ሁላችንም ላይ ግዴታ አለብን። ከነሱ ጎን አንድ የጀነት ውስጥ ተነክሮ ሲወጣ አላህን ይዞ በጽናት ፈተናው ሲመጣ በጽናት ያለፈ ማለት ነው። አላህን የያዘ ከአላህ ውጭ ማንንም ያላለ መከራው ቢፈራረቅበት ቢታሰር ቢቀጠቀጥ ምን ቢባል አላህን እንጂ ሌላ የለም እንደ ቢላል አሐዱን አሐድ ነው ያለ አላህን ብቸኝነት ያወጀ ለከ ጀሃነማን ነው ጀነት ውስጥ ተነክሮ ሲወጣ እስቲ አኺራ ላይ ደረሰባን ነው ዱንያ ላይ ደረሰብ እንግልት ሲባል አራ አንድ እንግልት ታላየው ይላል። የጀነቱ ጸጋ ምን ያደርጋል? ያስረሳዋል። ስለዚህ የዱንያ የሚመሳሰለው ከአኺራ ጸጋ ጋር ስም እንጂ በጭራሽ የሚገናኝ ነገር አይደለም። መከራም ከተባለ የዱንያና የአኺራ መከራ አንድ አይደለም። ስለዚህ አላህ የኛን መከራ የሚያነሳው የመቼን ነው? የአኺራውን ነው። ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት በሚጨናነቅበት ሰዓት አላህ ከጭንቀት ነጃ ይልሃል። ለማን? የሙስሊም ወንድሙን ችግር የቀረፈ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁም ወመን የሰረ አላ ሙዕሲር የሆነ ሰው ጭንቀት ውስጥ ጥብብ ያለ የሆነ ነገር የተጨናነቀን ሰው ችግር ውስጥ የወደቀን ሰው ያግራራለት ነገሮችን ገር በገር ያደረገለት ሰው አላህ የሰረ አላሁ ፊ ዱንያ ወልአኺራ በዱንያም በአኺራ ጉዳዩን ገር በገር አላህ ያደረገለታል አሉ። ኢኽላሱን አላህ ይስጣቸው። በወንድሙ ሀጃ ደግሞ የቆመ ካነ አላሁ ፊ ሀጀቲሂ በሱ ሀጃ የሚቆምለት ማን ነው? አላህ። ለወንድም ሀጃ እንዲወጣስ እዚህ ስትሮራጥ ምን ስትል ያንተን ሀጃ የሚያወጣው ማን ነው? ያንቺን ሀጃ የሚያወጣው ማን ነው? አላህ ነው። ወላሂ እኔ ወንድሜን ሀጃ ላወጣ ስንቀሳቀስ ጉድለት አለ። ልብ በሉ፣ የተሟላ አይደለም። የኔን ግን ሀጃ ሲያወጣ አላህ ጉድለት አለው እንዴ? ወላሂ የለም፣ የተሟላ ነው። ወመን ፈረጀ አን ሙስሊሚን ፈረጃ ያደረገ ኩርበተን ከሙስሊም ጭንቀት መከራን ያነሳ የገላገለ ሰው ፈረጀ አላሁ አንሁ ቢሃ ኩርበተን ሚን ኩረቢ የውም ልቅያማ ከቅያማ ጭንቀቶች አላህ ይገላግለዋል። ሱብሓነላህ። ስለዚህ ከነዚህ ወንድሞች ጎን እንቁም፣ አዛኝ እንሁን። አራሒሙን አዛኞች የርሐምሁሙላህ አላህ ያዝንላቸዋል። ኢርሐሙ መን ፊል አርዲ በምድር ላይ ላለ እዘኑ፣ የርሐሙኩም መን ፊ ሰማ ሰማይ ላለ አላህ ያዝንላቸዋል። ለእንስሳ የተጨነቀ ዲን ነው እንኳን ለሰው ልጅ ቀርብ። ዱንያ ላይ የሚመጣ ሙሲባ በሞላ የምን አይደለም? የቅጣት አይደለም። አንዳንዴ ፈተና ሲመጣ ማለት አላህ ኢዛ አሐበ ቀውመን ኢብተላሁም ሚል ሐዲስ አለ። አላህ ባሪያዎችን ሲወዳቸው ይፈትናቸዋል እንጂማ ሙሲባ ከነቢያቶች የበለጠ የመጣበት አለ? የለም። እንደ ነቢያት የተፈተነ የለም። እስቲ ነብዩን እንያ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ በጣም የምትወዳቸው የሚወዷትን ንብረቷን ምኗን የሰጠች ኸዲጃን አጡ። ታገሱ። ከቁረይሾች የሚከላከልላቸውን አጎታቸው አቡ ጣሊብን አጡ። ታገሱ። የአቡ ጣሊብ ደግሞ አዝነዋሉ። ለምን? በኩፍሩ ነው ሄደው፣ ያ ልብ ያቆስላል። ታገሱ። 7 ልጆች ነበራቸው። ከሰባቱ በህይወት እያሉ 6ቱን ቀበሩ። ነብዩ ሰለላሁ ዐለይሂ ወሰለም 6ቱን በህይወት ቀበሩ። በህይወታቸው እያሉ ከሚወዷት ሀገር ተሰደዱ። እንደ ነብዩ መከራ የደረሰበት የለም። ሙሲባ መጀመሪያ መከራ የሚመጣው ፈተናው የሚበዛው በማን ላይ ነው? በነቢያቶች ነው። ከዛም እንደ ኢማን ነው። እንደ ኢማን ትፈተናል። አሊፍ ላም ሚም አሐሲበ الناس أن يقولوا آمنا وهم أن يتركوا من أحسب الناس أن يقولوا آمنا وهم لا يفتنون እንደው አንፈተንም ብለው ይገምታሉ፣ እንዲያስባሉ እንዴ ፈተና ካልደረሰ እንደው ምን የለም ነው። ኢማንህን ተጠራጥር ነው። እንደ ኢማንህ መጠን ፈተና ይመጣል፣ መከራው እንደም። ነገር ግን በዚሁ ጥያቄ የሚመጡት ፈተናዎች ሙሲባዎች በአጠቃላይ ምን አይደሉም? የቅጣት አይደሉም፣ ስለተጠላ አይደለም። አላህ የሚወደውን ህዝቡን ያመጣበታል፣ መከራ ያመጣበታል። አንዳንዴ አላህ ሊያጥምህ ከፈለገ ንጹህ ሊያደርግ ከፈለገ ህመሙ ማምጥቶብህ ምን አድርጎ ንጹህ አድርጎ ይወስዳል ወደ አኺራ። ትዕግስት ብቻ ነው የሚጠበቀው።